በዚህ ቪዲዮ ደግሞ ቻርቲንግ ሶፍትዌራችሁን እንዴት ሴትአፕ እንደምታደርጉ ነው የምናየው። ዓለም ላይ በጣም ብዙ አይነት የትሬዲንግ ቻርት ሶፍትዌሮች አሉ። ከነዛ መካከል ፖፑላር የሆነው ትሬዲንግ ቪው ነው። ምናልባትም ከዚህ በፊት ትሬዲንግ ቪውን ተጠቅማችሁት ሊሆን ይችላል። ዓለም ላይ ካሉት ቻርቲንግ ሶፍትዌሮች ሪላቲቭሊ በጣም ቺፕ እና እንዲሁም ደግሞ በፐርፎርማንስ ወይም ደግሞ በአንዳንድ ፊውቸሮቹ አሪፍ የሚባለው ዓለም ላይ ሊዲንግ ሶፍትዌር ነው ማለት ነው ከቻርቲንግ ሶፍትዌሮች ውስጥ። ምናልባትም ሳይን አፕ ካላደረጋችሁ ጀስት ጌት ስታርትድ የሚለውን በተን በመንካት ሳይን አፕ ማድረግ ትችላላችሁ። እዚህ ጋር ሳይን አፕ ማድረግ ትችላላችሁ በነፃ ማለት ነው። ቶታሊ ፍሪ ነው። ነገር ግን ያው ትሬዲንግ ላይ ያላችሁ ውጤት የሚለካው ኢንቨስት ባደረጋችሁት መጠን ነው። ትሬዲንጉ ላይ ወይም ደግሞ ትምህርታችሁ ላይ ኢንቨስት ባደረጋችሁት መጠን ነው። እዚህ ጋር እንደምታዩት ፔይድ ቨርዥኑ አለ። እዚህ ጋር እንደምታዩት እንደየደረጃው በተለያየ ደረጃ ከኢሴንሻል እስከ ፕሪሚየም ድረስ እዚህ ጋር እንደምታዩት የግድ ፕሪሚየሙን ወይም ደግሞ ኢሴንሻሉን መግዛት አለባችሁ ማለት አይደለም። ነገር ግን ያንዳንዱ የምታያቸው ፕላኖች አዳዲስ ፊውቸር ነው በውስጡ ያለው ማለት ነው። ለምሳሌ ፔይድ የሆነውና ፔይድ ያልሆነውን በምናጸጽርበት ታይም ዳታ ኮሌክት እናደርጋለን። ትሬዲንግ ላይ በጣም ኤክስፒሪየንስ ለመሆን ዋናው ነገር ምንድን ነው? ምን ያህል ጊዜ ቻርቱ ላይ ቆያችሁ የሚለው። ያንን ደግሞ ቁጭ ብላችሁ ባክ ቴስት ነው የምታደርጉት ማለት ነው። የሆነን ከረንሲ ሂስትሪ ነው የምታጠኑት ማለት ነው። ዳታ ኮሌክት ታደርጋላችሁ የዛን ከረንሲ ማለት ነው። ምን ያህል አመት ወደ ኋላ ሄዳችሁ ኮሌክት ታደርጋላችሁ ዋናው። ወደ ኋላ በጣም በሄዳችሁ ቁጥር ምናልባት በዚህ ዜሮ ፊው ወይም ደግሞ እዚህ ፍሪ የሆነ ሰብስክሪፕሽን ወይም ደግሞ ፔይድ ያልሆነውን የምትጠቀሙ ከሆነ ምናልባት በጣም ሊሚትድ የሆነ ዳታ ኮሌክሽን ነው የምታደርጉት ማለት ነው። ነገር ግን ፔይድ ቨርዥን ስትጠቀሙ እንደየ ፕላናችሁ እንደየ ሰብስክሪፕሽናችሁ በጣም ብዙ ዳታዎችን ኮሌክት ማድረግ ትችላላችሁ ማለት ነው። እንዲሁም ባር ሪቪውን እና ስክሪን ስፕሊትን ጨምሮ በጣም ብዙ ፊቸሮች ተካተዋል ማለት ነው። ይህንን ትሬዲንግ ትምህርት ሲሪየስ ካደረጋችሁት አትሊስት ቢያንስ ኢሴንሻል ቢኖራችሁ መልካም ነው ማለት ነው። ነገር ግን የግድ ሊኖራችሁ አይገባም። ጀስት $0 መጀመር ትችላላችሁ ማለት ነው። ዋንስ ይሄንን ሳይን አፕ አድርጋችሁ ከጨረሳችሁ በኋላ ትሬዲንግ ቪው የራሱ የሆነ ሶፍትዌር አለ። እሱን ዳውንሎድ አድርጋችሁ ሶፍትዌሩ መጠቀም ትችላላችሁ። እሱን ዳውንሎድ ካደረጋችሁ ሜቢ ከዚህ ኦንላይን ላይ ከምታገኙት የትሬዲንግ ሲስተም ወይም ደግሞ ሰርቫይስ በጣም የቀለለ እና ትንሽ በፍጥነትም የተሻለ ሆኖ ታገኙታላችሁ። ወደዛው እንሂድ። መጀመሪያ ቻርቱ እንደከፈታችሁ የምታዩት ይህንን ፕራይስ አክሽን ነው እንደየ ከረንሲው ማለት ነው። የመረጣችሁት ሲምቦል ከመረጣችሁ በኋላ የምታገኙት እንዲህ አይነት ፕራይስ አክሽን ነው። እንደየ ከረንሲው ይለያያል ማለት ነው። አሁን እኔ ያለሁበት ቻርት ዩሮ ዩኤስዲ ዩሮ ዶላር ዴይሊ ቻርት ላይ ነው ማለት ነው። እዚህ ጋር የምናያቸውን ነገሮች አንዳንድ ነገሮች ቅደም ተከተሉን ጠብቀን እኔ እዚህ ጋር እንደምታዩት የዚህ ቻርት ስም አንታይትልድ ነው። ስም ስላልተሰጠው ነው እንደዛ የሚለው። ጀስት እዚህ ጋር ሪኔም የሚለውን ክሊክ በማድረግ የዚህን ስፔሲፊክ የሆነ ቻርት ስም ትሰጡታላችሁ ማለት ነው። ኢንዚስ ኬዝ እኔ ዝም ብዬ ቴስት ብዬዋለሁ። ሁልጊዜ ይሄ ቴስት የሚባለውን ቻርት ስንከፍት እዚህ ጋር የምንሰራቸው ድሮይንጎች ካሉ ወይም አናላሲሶች ካሉ እነሱ እንዳለ እዚህ ጋር ሴቭ ይሆናሉ ማለት ነው። በስሙ ለመለየት ይሄ ዩሮ ዩኤስዲን በስሙ ለመለየት ይጠቅመናል ማለት ነው። እንዲሁም ደግሞ እዚህ ጋር እንደምታዩት እዚህ ጋር አውቶ ሴቭ የሚል አለ። ይሄ ቲክ መደረጉን እርግጠኛ መሆን አለባችሁ። በየ5 ደቂቃው የምንሰራቸውን ቻርት ላይ የምናደርጋቸውን አክቲቪቲዎች ሴቭ ያደርጋል አውቶማቲካሊ ማለት ነው። ሜቢ ይሄ እየተጠቀምን ምናልባት ክሎዝ ብናደርገው ይሄን ብሮዘር ወይም ደግሞ ከዚህ ቻርት ብንወጣ ከ5 ደቂቃ በፊት የነበረውን ሴቭ አድርጎ ያስቀምጥልናል ማለት ነው። ቻርታችን ላይ የሰራናቸውን ድሮይንጎች፣ አናሊሲሶች እንዲሁም ደግሞ የተለያዩ አክቲቪቲዎች እንደተቀመጡ ሴቭ ሆኖ እናገኛቸዋለን ማለት ነው። ይሄ ቲክ ማድረጉን አንርሳ። ሌላው እዚህ ጋር የምናየው የቻርቱ ታይፕ አለ። እዚህ ጋር እንደምናየው ቻርት ታይፑ ብዙ ጊዜ ካንድልስ ነው የምንጠቀመው እዚህ ጋር። ነገር ግን እንደምታዩት ባር እንደዚህ ጋር እንደምታዩት እንቀያይረዋለን። ላይን ቻርት ምናምን አድርገን ላይን ቻርት ስንፈልግ የተለያዩ ቻርት ታይፖች አሉ። እሱን እየቀያየረ መጠቀም እንችላለን። ነገር ግን ፌመስ የሆነው እና ከኛ ጋር የሚሄደው ካንድልስቲክ ቻርት ነው። ካንድልስቲክ ላይ
ካንድል ቻርት ላይ ሰሌክት እናደርጋለን። ሌላው ደግሞ እዚሁ ጋር የምታገኙት ታይም ፍሬም ነው። እዚህ ጋር ዴይሊ ታይም ፍሬም ላይ ነው የምንገኘው። እዚህ ጋር እንደምታዩት የተለያዩ ታይም ፍሬሞች አሉ። እናንተ የምትጠቀሙበትን ከዚህ በኋላ የሚያስፈልጓችሁን ታይም ፍሬሞች ለምሳሌ እዚህ ጋር ዴይሊ አለ። እዚህ የስታር ምልክቱን ስነካው ፌቨራይት ላይ ይቀመጥልናል ማለት ነው። የተለያዩ እዚህ ጋር የምታያችሁ አሉ። በእናንተ ፍላጎት ታስቀምጣላችሁ ማለት ነው። ስታር የሚለውን ክሊክ ስታደርጉ እዚህ ጋር ይቀመጣል ማለት ነው። ዴይሊ እና 1 አወር ብሎ ማለት ነው። በሾርት ከትም ለማምጣት ከፈለግን ለምሳሌ እኛ 1 አወርን ከፈለግን ጀስት አንድ ቁጥር ነክተን ኤችን ስንነካ 1 አወር ይመጣልናል ማለት ነው። ኢንተር ስናደርገው አውቶማቲካሊ ይቀየራል ማለት ነው። ዴይሊ ስንፈልግ ደግሞ ጀስት አንድ ቁጥር ነክተን ዲ የሚለውን እነካለን። ያ ማለት ኢንተርቫሉን ወደ አንድ ቀን ቀይረነዋል ማለት ነው። ጀስት ኢንተር ስናደርግ ተመልሶ እዛው ቦታ ይቀመጥልናል ማለት ነው። ጀስት ኪቦርድ ላይ እዚሁ ቻርት ላይ እንዳላችሁ በመጻፍ የፈለጋችሁትን ኢንተርቫል ወይም ደግሞ ታይም ፍሬም መቀየር ትችላላችሁ ማለት ነው። ሌላው ደግሞ የምናገኘው ሲምቦሎችን ነው። እዚህ ጋር የምታዩቸው ዩሮ ዶላር ወይም ዩሮ ዩኤስዲ የሚለው አሁን እኔ የከፈትኩት ከረንሲ ቻርት ከረንሲ ነው። ይሄንን ክሊክ አድርገን የተለያዩ ሲምቦሎችን እዚህ ጋር ማየት እንችላለን ማለት ነው። ለምሳሌ እዚህ ጋር እንደምታዩት ዩሮ ዩኤስዲ አለ። አክቹአሊ እዚህ ጋር ብዙ ጊዜ ዩሮ ዩኤስዲ ነው እዚህ ጋር ይመጣላችሁ። ፎሬክስ ላይ ብዙ ማርኬቶች አሉ። እዚህ ጋር ለጊዜው እኔ ዩሮ ዩኤስዲ ላይ ነው ሰሌክት ያደረኩት። ነገር ግን ዩሮ ዩኤስዲ ለምሳሌ እዚህ ጋር ብላችሁ ምጽፉ ዩሮ ዩኤስዲ ብላችሁ እዚህ ጋር ብትጽፉ ብዙ አይነት ዩሮ ዩኤስዲዎች ይመጣሉ። ይሄ ማለት ምን ማለት ነው? ከተለያዩ ብሮከሮች የሚመጡ ዳታ ፊዶች ናቸው። እነኚህን ዳታ ፕሮቫይድ የሚያደርጉልን ብሮከሮች ናቸው። እናንተ የምታውቋቸውን ብሮከሮች ወይም ከእናንተ ብሮከር ጋር የሚሄደውን ዳታ ሰሌክት ታደርጋላችሁ ማለት ነው። እዚህ ጋር እየተጠቀምኩት ያሉት ኤፍኤክሲ የሚለውን ብሮከር ነው። ዳታ ፊድ የሚሰጠኝ ብሮከር ነው። ጀስት ለጊዜው እሱ ላይ ቲክ አደርጋለሁ ማለት ነው። ሌላው ደግሞ ጀስት እዚህ ጋር ራይት ባር ላይ የምታዩት እዚህ ጋር ዲቴይል ላይ የሚለውን ስንነካው አሁን እየተጠቀምኩት ያሉት ሲምቦሎች ይመጡልኛል ማለት ነው። በቀላሉ እዛ ውስጥ ሳልገባ እዚህ ጋር መነካካት እችላለሁ ማለት ነው። እንደምታዩት እዚህ ጋር ፍላግ መስጠት እችላለሁ ለእያንዳንዱ ስፔሲፊክ ከረንሲ ማለት ነው። የፈለጋችሁትን ከለር ማለት ነው። በዚህ መንገድ ሴፍ ታደርጋላችሁ የምትፈልጉትን ማለት ነው። እዚህ ጋር የምትፈልጉትን ከረንሲ ፔር ወይም ደግሞ ሲምቦል እዚህ ጋር ጀስት ክሊክ በማድረግ ማስቀመጥ ትችላላችሁ የምትፈልጉትን። ለምሳሌ እዚህ ጋር ዩኤስዲ ጄፒዋይን ከፈለኩት እዚህ ጋር ፕላስ በተንን ስትጠቀም እዚህ ጋር ይሆንልኛል ማለት ነው። የምትፈልጉትን ታስቀምጣላችሁ። እዚህ ጋር ዩሮ ዶላር አለ፣ ፓውንድ ጄፒዋይ ጀስት እዚህ ጋር አድ በማድረግ ታስገባላችሁ የምትፈልጉትን ማለት ነው። የተለያዩ ፎሬክስ ብቻ ሳይሆን የተለያዩ ማርኬቶች አሉ፣ እነሱን ማስገባት ትችላላችሁ ማለት ነው። ለጊዜው እኔ ፎሬክስ ላይ ያሉትን ይበቁኛል፣ አድ አድርጌያችኋለሁ ማለት ነው። ሌላው ደግሞ ማየት ያለባችሁ ምናልባት ማወቅ ያለባችሁ ስለ አለርት ነው። አለርት ማለት ምንድን ነው? ለምሳሌ እዚህ ጋር ማርኬቱ እዚህ አካባቢ ሲደርስ እንዲያሳውቃችሁ ይህ ትሬዲንግ ቪው እንዲያሳውቃችሁ ወይም አለርት እንዲያደርግላችሁ ከፈለጋችሁ ጀስት እዚህ ጋር የምትፈልጉት ቦታ ላይ ስትደርሱ እዚች ጋር ያለችዋ ወደ ሃንዲ ከርሰራ ወደ ሃንዲ ስትቀየር ጀስት እዚህ ጋር ክሊክ እናደርጋለን ማለት ነው። እዚህ ጋር አድ አለርት ኦን ዩሮ ዶላር የሚለውን አት ብሎ ፕራይስ ሌቨሉን ያስቀምጥልናል። ጀስት እሱ ጋር ክሊክ እናደርጋለን ማለት ነው። እዚህ ጋር እንደምታዩት መጥቶልናል ማለት ነው። እዚህ ጋር እንደምታዩት ጥቁሯ በተን መታለች ማለት ነው። እዚህ ጋር ክሊክ እናደርግና ደብል ክሊክ ስናደርገው እዚህ ጋር የሚመጣልን ዊንዶ አለ። እዚህ ዊንዶ ላይ የምትፈልጉትን ለምሳሌ የአለርት ኔሙን እንዲሁም ደግሞ አለርት ሜሴጁን እዚህ ጋር ባይ ዲፎልት የሚቀመጠው ዩሮ ዶላር ይህንን ፕራይስ ሌቨል ክሮስ እያደረገ ነው ይላችኋል። እንዴት ነው የሚልክላችሁ? ጀስት ኖቲፊኬሽን ላይ የምታስገቡት አለ ኢሜላችሁ ላይ ሴንድ እንዲያደርግላችሁ ወይም ደግሞ እንዲሁ ብሮዘሩ ሳውንድ እንዲያመጥ በሳውንድ ጀስት ወይ ፖፕ አፕ እንዲያደርግላችሁ በኖቲፊኬሽን ወይም ደግሞ በሳውንድ እንዲያመጣላችሁም ማድረግ ይቻላል ማለት ነው። በዚህ መንገድ እዛ ፕራይስ ሌቨል ላይ ሲደርስ ያሳውቃችኋል ማለት ነው። የምትፈልጉትን አክሽን ማድረግ ትችላላችሁ ማለት ነው። ሌላው እዚህ ጋር ራይት ሃንድ ላይ እንደምታዩት የአላርም ምልክት አለ። የሴት ያደረጋችሁትን አላርም እዚህ ጋር ማየት ትችላላችሁ ማለት ነው።
ሶ ክሎዝም ማድረግ ትችላላችሁ እዚህ ጋር ማለት ነው። ሶ እዚህ ጋር እንደምታዩት ቱልባሮች አሉ ወይም ደግሞ እዚህ ጋር የተለያዩ የምትጠቀሙባቸው ቱሎች አሉ። ፎር ኤክሰል አናላይሲስ ለመስራት የምትጠቀሙበት ቱሎች አሉ። ሶ እዚህ ጋር ለምሳሌ ቺኛዋን ክሊክ ስናደርግ ብዙ አይነት ቱሎች አሉ። እንደምታዩት ትሬንድ ላይን አለ እዚህ ጋር። ሶ ለምሳሌ ይሄ ትሬንድ ላይን አለ። ብዙ ጊዜ ይሄን ትሬንድ ላይን ስንጠቀም ይሄን ከምንነካ ጀስት እዚህ ጋር እንደቀድሞ ስታር ምልክት አለች እዚህ ጋር ፌቨራይት ላይ አድ እናደርጋለን ማለት ነው። ሶ አይታችሁ ከሆነ እዚህ ጋር በቀላሉ ሃንዲ ነው የፈለግንበት ቦታ ማንቀሳቀስ እንችላለን ማለት ነው። ሶ ይሄን ብረሽ ከፈለግነው ጀስት እዚች ጋር ስታር ምልክቷን ስንነካ እዚህ ጋር ያስቀምጥልናል ማለት ነው። ሬክታንግል ቱል አለ ጀስት እዚህ ጋር ስለሚያስፈልገን እናስቀምጠዋለን ማለት ነው። ሶ በቀላሉ የምንፈልግበት ታይም ላይ ይሄኛውን ክሊክ አድርገን መጠቀም እንችላለን ማለት ነው። ሶ ለኩዊክ አክሰስ ይጠቅመናል ማለት ነው። ሌላው ደግሞ እዚህ ጋር የምታዩት በጣም ጠቃሚ የሆነች ቱል አለች፣ ማግኔት ቱል ትባላለች። ሶ እሷ ምንድናት የምታደርገው ለምሳሌ እዚህ ጋር ልዩነቱን ላሳያችሁ። ትሬንድ ላይንን አኩሬት ሆናችሁ ለማስመር እዚህ ጋር እንደምታዩት ለምሳሌ ይህንን ትሬንድ ላይን ስጠቀም እዚህ ጋር እንደምታዩት በእኔ ምርጫ ነው፣ የፈለኩበት ቦታ ነው። ለምሳሌ ካንድሉ ቦዲ ላይ ማድረግ እችላለሁ ወይም ዊክ ላይ ማድረግ እችላለሁ። ነገር ግን ስፔሲፊካሊ ካንድሉ ላይ እና ዊኩ ላይ እንዳረግ ኢንዲኬት የሚያደርገኝ እዚች ጋር ቱል አለ፣ ማግኔት ቱል ትባላለች። ጀስት ለምሳሌ እዚች ጋር ይሄንን ክሊክ አድርጌ እዚህ ጋር ቀጥታ ጀስት እዚህ ጋር ትሬንድ ላይንን ክሊክ አድርጌ ለምሳሌ ይሄንን ወደዚህ ሳመጣ ራሱ ይወስደኛል ማለት ነው። ራሱ ድረግ እያደረገ ወደ ዊኩ ወይም ደግሞ ወደ ቦዲው አኩሬት የሆነ ቦታ ላይ ያስቀምጥልኛል ማለት ነው። ለምሳሌ ቦዲ ላይ ከፈለኩ ጀስት እዚች ጋር ቦዲው ላይ ነካዋለሁ ማለት ነው። ኦር ደግሞ እዚች ጋር ዊክ ላይ ከፈለኩ ወደ ዊኩ ላይ ራሱ ቁጭ ያደርግልኛል ማለት ነው። ሶ በጣም ፓወርፉል ቱል ናት። እሷንም መጠቀም ይኖርባችኋል ማለት ነው ከዚህ በኋላ ላላችሁ የቴክኒካል አናሊሲስ ሞጁል ማለት ነው። እዚህ ጋር ምንድነው ልነግራችሁ የምፈልገው ይሄ ቻርት አናላይሲስ ለመስራት ወይም ደግሞ ስትራቴጂያችሁን ባክቴስ ለማድረግ ብቻ የተለያዩ ድሮዊንጎች ወይም ደግሞ ኢንዲኬተሮች ተጠቅማችሁ አናላይሲስ ለመስራት ብቻ ነው የምትጠቀሙት። ስለዚህ ኤክስኪዩሽን ወይም ደግሞ ትሬድ የምትገቡበትን ቻርትን እና አናላይሲስ የምታደርጉበትን ቻርት መለየት አለባችሁ ማለት ነው። ምክንያቱም እዚህ ጋር የተለያዩ ቻርት ላይ የምትጠቀሟቸው ቱሎች ቻርቱ ላይ በጣም ብዙ የሆኑ ቱሎች ከተጠቀማችሁ እዚህ ጋር እንደምታዩት የምትደናገሩ ትችላላችሁ። ሶ ከሌላውንም አይጸዳም ቻርታችሁ ማለት ነው። ሶ እዚህ ጋር አናላይሲስ ካረጋችሁ በኋላ በተለየ ቻርት ላይ ነው ትሬድ የምታደርጉት ማለት ነው የምትገቡት። ሶ ሌላው ደግሞ እዚህ ጋር ምንድነው ትሬድ እያደረጋችሁ የምትፈልጉት ፓርት ላይ ለግሩፕ ሼር ለማድረግ ሊሆን ይችላል። ስክሪንሾት ወይም ስናፕ ለማድረግ ከፈለጋችሁ ጀስት ቺኛዋን ክሊክ ማድረግ ትችላላችሁ። ሶ ኢሜጁን ዳውንሎድ ማድረግ ትችላላችሁ ወይም ደግሞ ሊንኩን ኮፒ ማድረግ ትችላላችሁ። ለምሳሌ እዚህ ጋር ይሄንን ኮፒ ሊንክ አድርግቼ ከዛ ቀጥታ ኒው ታብ ላይ ፔስት ብለው ሶ የዚህን ስክሪንሾት ፎቶ ይሰጠኛል ማለት ነው። ይሄንን ፎቶ ይሰጠኛል ማለት ነው። ሶ ይሄንን ፎቶ በተለያዩ ሶሻል ሚዲያዎች ሼር ማድረግ ትችላላችሁ ማለት ነው። ምናልባትም ደግሞ ፕሮ ቨርዥን የምትጠቀሙ ወይም ደግሞ ፔድ ቨርዥን የምትጠቀሙ ካላችሁ እዚህ ጋር የምታገኙት ምንድነው ለምሳሌ እዚህ ጋር ባር ሪፕላይ ልታገኙ ትችላላችሁ። ይሄ ስፔሲፊክ የሆነ ቦታ ላይ ወደ ኋላ ላይ ሄዳችሁ ቻርቱን ወደ ኋላ ሄዳችሁ ባክቴስ ለማድረግ እና ሙቭመንቱን ድጋሚ ለማየት የምትጠቀሙት ነው ማለት ነው። ሶ ወደ ኋላ ሄዶ እንዴት እንደተንቀሳቀሰ የምታዩበት ነው። ሶ የተለያዩ እንትኖች ወደ ኋላ ሄዳችሁ ብዙ ጋዘር የምታደርጓቸው ዳታዎች አሉ የአንድን ከረንሲ። ሶ እዛ ላይ በቆያችሁ ቁጥር ነው ያንን ከረንሲ በራሳችሁ የምትረዱት ማለት ነው። ሶ ያንን ለማድረግ ደግሞ ናቹራሊ በሚወስደው ፍጥነት ሳይሆን ባር ሪፕላይን ተጠቅማችሁ ወደ ኋላ ባክቴስ ማድረግ ትችላላችሁ ማለት ነው። ይሄ ፓወርፉል ቱል ነው። እንዲሁም ደግሞ ሌላው ደግሞ እዚህ ጋር እንደምታዩት አሁን እየተጠቀምኩት ያሉት እዚህ ጋር ዋን ስክሪን ነው። ነገር ግን እዚህ ጋር እንደምታዩት የተለያዩ ስክሪኖች አሉ። እዚህ ጋር እንደምታዩት ሶ እነኚህን በመጠቀም ስክሪን ስፕሊት ማድረግ እና የተለያዩ ታይም ፍሬሞችን መጠቀም ትችላላችሁ። ይሄም ፔድ ቨርዥን ነው፣ እንደየ ሰብስክሪፕሽናችሁ ነው እዚህ ጋር የተቀመጠው ማለት ነው። ሶ አትሊስት ቢያንስ ሚኒመም ሰብስክሪፕሽን ፕላን ሊኖራችሁ ይገባል ማለት ነው። ምናልባት ይህንን ቢዝነስ ሲሪየስ አድርጋችሁ ከወሰዳችሁት ማለት ነው። ነገር ግን ቶታሊ ኖርማል ነው። እንዲሁም ደግሞ ይሄ በገንዘብ የሚሰጠውን
ባር ሪፕሌይ ሊሆን ይችላል፣ ስክሪን ስፕሌይ ሊሆን ይችላል። ከተለያዩ ተመሳሳይ ቻርቲንግ ሶፍትዌሮች ላይ ፍሪ ማግኘት የምትችሉበት ሲስተም ሊኖር ይችላል። ምናልባት ይሄንን ብትፈልጉ ካላችሁ ለሱ ለብቻው ቪዲዮ እናዘጋጃለን። ነገር ግን ለጊዜው ትሬዲንግ ቪው ይህንን ይመስል ነበር። በጣም ፓወርፉል ቱል ነው። ሶ ምናልባት ብራውዘር ላይ የምትጠቀሙ ካላችሁ ወደ ሶፍትዌር በማውረድ ሶፍትዌሩ ቀልጣፋና ፈጣን ስለሆነ እሱ ላይ ሴት ማድረግ ትችላላችሁ ማለት ነው። ሌላው መጨረሻ ላይ እዚህ ጋር ላሳያችሁ የምፈልገው እንደምታውቁት የኤክሲ ስናይፐር የቻርት ከለር ነው፣ ካንድል ስቲክ ከለር ነው። የፈለጋችሁትን ከለር መጠቀም ትችላላችሁ። ነገር ግን አረንጓዴውንና ቀዩን ካንድል ስቲክ ከለር ባትጠቀሙት መልካም ነው። የግድ ያንን መቀየር ይኖርባችኋል። ምክንያቱም ከዚህ በፊት እንደነገርኳችሁ እነሱ ሳይኮሎጂካል ከለር ናቸው። ትሬዲንጋችን ላይ ከኢሞሽን ውጪ ሆነን ስለሆነ መቆየት ያለብን፣ ከለሮች ደግሞ ቀጥታ ግንኙነት ስላላቸው ከኛ ኢሞሽን ጋር ያንን ማስወገድ አለብን ማለት ነው። ሶ በቀላሉ እዚህ ጋር ሴቲንግ ላይ በመምጣት የተለያዩ ከለሮች እዚህ ጋር እንደምታዩት ይሄንን ኮፒ ማድረግ ትችላላችሁ። ዳይሬክትሊ እኔ ሴት ያደረኩትን። ነገር ግን እነኛን ቀይና አረንጓዴዎችን ማጥፋታችሁን አትርሱ ማለት ነው። ሶ እንደዚህ አድርጋችሁ መቀየር ትችላላችሁ። እንዲሁም ደግሞ የቻርት ካንቫሱን ባክግራውንድ ከለሩን መቀየር ትችላላችሁ። ምናልባት ብላክ የምትወዱ ከሆነ ይህንን ወደ ጥቁር መቀየር ትችላላችሁ። ነገር ግን ከኔ ካንድል ስቲክ ከለር ጋር ፊት የሚያደርገው ነጭ ስለሆነ ይህንን ልጠቀሙ ችያለሁ። ሶ ስለ ትሬዲንግ ቪው ቻርታችሁን ሴታፕ በዚህ መንገድ ማድረግ ትችላላችሁ። ከዚህ በኋላ በዚሁ ቻርት ላይ ነው ቆየው ማለት ነው። ሶ በቀጣይ ቪዲዮ እንገናኝ።